ህግ እኩል ነው የሚፈርደው። ህግ እኩል ነው የሚያስተናግደው። ህግ ለማንም ሰው አያዳላም። ህግ እኩል ነው። አንድ ሰው ወንጀል እንኳን ቢሰራ ተጠርጣሪ ነው እንጂ የሚባለው ወንጀለኛ ነህ ተብሎ አይደመደምም። የምታወራው ቺኛዋ እንደዚህ ጠበቃ ነኝ፣ እንደዛ ነኝ፣ ወደዚህ ነኝ፣ ወደዛ ነኝ፣ የሰይድ ጠበቃ ነኝ፣ የዛች ጠበቃ ነኝ። ሰይድ የማያውቀው ታሪክ እኮ ነው። አሁን የሰይድ ጠበቃ ነኝ ካለች ከየት የመጣ ጥብቅና ነው? ምን አይነት ቪዲዮ ነው ብሎ ነው ያየው እንጂ እኮ ጠበቃ ሰይድ አቁም ያለው ለሱመያ ብሎ እኮ አልተናገረም። ከየት አመጣችሁ እናንተ? አቤት 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 አቤት። ሰይድ በቃ ምን እንደነካው አላውቅም፣ ምን እንዳስነኩት በቃ አፍዝዘውታል። ምን አለሽ? እሺያዊ ጠበቃ ገዛሽና ሱመያን ከፍ ዝቅ ማድረግ ፈለግሽ። ጠበቃ ገዝተሽ ይሄ እየተባለ ያለው እኮ በጣም ብዙ ነገር ነው ማለት። ይሄ ደግሞ ሲጀመር ትልቅ ጥፋት ያለበት እኮ ሰይድ ነው። ሰይድ እኮ ይጠየቃል። ሱመያ አይደለም እኮ በሰይድ ላይ ሌላ ባል ያገባችው። በሰይድ ላይ ሌላ ባል አግብታ ልጆቹን አላሳየህም፣ የልጆቹን አይን ድርሽ አትልም ብላ የተናገረችው ቃል አለ። ልጆችህ ያንተ ናቸው፣ ልጆችህን ማየት ትችላለህ፣ ልጆችን የማየት መብት አለ ብላለች። ልጆቹን ደግሞ እሷም ሙሉ መብት አላት፣ የማሳደግ ሙሉ መብት አላት፣ አቅም አላት፣ ችሎታ አላት። በደንብ አድርጋ ቅብርር አድርጋ እያሳደገች ብትፈልግ እኮ ሰይድን ከሳ እንደፈለገች ማድረግ ትችላለች። ሲቀጥል ደግሞ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላም ለእናንተ ይሁን። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድና የተከበራችሁ ቤተሰቦች እስከ መጨረሻው ድረስ ተከታተሉኝ። ሰብስክራይብ፣ ላይክ ማድረጋችሁን እንዳረሱ። ሱመያ አለውልሽ ወንድምሽ እንዳሰሚ አንድ ነገር እንዳሰሚ ዝም ብለው አረምን ያላየሽው ነገር አለ። ማን ነው ቆይ ጠበቃ ያቆመው? ጠበቃ የገዛው ጠበቃ ያቆመው ማን ነው? ጠበቃ ደግሞ ከሱመያ ጋር የመመካከርና ለሰይድ ጠበቃ ከሆነች ከሱመያ ጋር የምትነጋገረው ምንድን ነው? ቆይ ምን ብላ ነው የምትነጋገረው? ምን መብት አላት? ይህን ጉዳይ ማወቅ እፈልጋለሁ። አንድ ጠበቃ ላቆመው ሰው ነው ሊከራከርለት የሚችለው እንጂ እሷን ሄዶ የማናገር መብት ማሰጠ እንዳሰሚ ትንሽም ቢሆን እኮ ስለ ህግ እናውቃለን። ሲቀጥል ደግሞ ሱመያ እዚህ ጋር ምንም ያጠፋችው ጥፋት የለም። በሱመያ ላይ የመጡ ከሱመያ ጋር የነበረውን ፍቅር እያበላሹ ያሉ ወይም ደግሞ ቤተሰብ እየበጠበጡ ያሉ እነሱ ናቸው። እነሱ ነው የሚጠየቁት፣ መጠየቅ አለባቸው፣ ይጠየቁልኝ። ሰኢድ ምን ሆናል? አፈዘዙ፣ አደነዘዙ እኮ ድንዝዝ ፍዝዝ ቅርዝዝ አደረጉ። ምን አስነክተው ነው? እኔ ግራ ግብት ያለኝ ነገር ምን ቢያስነኩ ነው? አንዲት ነገር ደግሞ ማለት ነው። መጀመሪያ ቪዲዮን ተመልከቱት። ይሄ ነገር ስነግርህ አንተ ደግሞ እዚህ እንድኖር ተፈቅድልኛለህ፣ ቃል ትገባልኛለህ። ምን አረግሽ? ከእናንተ ጋር እኖራለሁ። ፈተናሽ ትልቅ ነገር ነው ማድረግልህ። ፈተና ትዕግስትሽን ለማረጋገጥ የባልሽን ትዕዛዝ ለመቀበል 1 አመት ለብቻሽን እዛ አንድ ክፍል ውስጥ ተቀመጫለሽ። እዛው እመጣለሁ ይሻል። ከዛ በኋላ እንደዚህ አይነት ቤት ይዤልሽ እንደሱ አይደለም ሰይድ። ጉዳዩ በጣም ትልቅ ጉዳይ እኮ ነው። እኛ የምናደርግልህን ነገር እንኳን እዚህ ምን ነው አይደለም ተሸክመ ብትኖር ራሱ ምንም አይመስልንም። ምንድነው ጉዳዩ? እሺ መጀመሪያ ቃል ግባልኛ። ምን ብዬ ቃል መገባው? እዚህ ትኖራለሽ እሺ ብለህ ከዛስ ማልልኝ ከታልክ ደግሞ ፈርምልኝ። ይኸው ወላሂ እንትን ቢል ራሱ እንድፈርምልኝ ይፈልጋል። ፈርምልኝ ማልልኝ ምንድነው? የኔ ያህል ምንድነው? በጣም ትልቅ ነገር ነው። መጀመሪያ ጉዳዩን ለቃ ዝም ብዬማ ቃል አልገባም። አይ መጀመሪያ ሳይሆን አሁን ከነገርኩ በኋላማ በቃ ውሃ በላኝ እኮ። ምን እንደሆነ ሳላቅ ዝም ብዬ ቃል ልግባልሽ ልማልልሽ? ደስ የሚል ነገር ነው። ላንተም ብነግሩ ራሱ እኮ እምቢ አልሽም። ነግሬሻለሁ። ይሄ ነገር ቢሆንም ሀሳቡን ሊቀይር ይችላል። ባክሽ እውነት ሆነ እንጂ አትንገረኝ ከፈለገች። አረ ችግር የለውም ትንገርህ። ትልቅ ነገር ነው፣ አስፈላጊ ነገር ነው። ሳይ ካልነገርሽኝ ተይው ከፈለግሽ ምን አገባኝ? ሳላውቀው ጉዳዩን የሚያስፈልግህ ነገር ነው። እንደውም እሺ አላመንክበትም አይደለ? ስልኬ አለ፣ ስልክን ክፈትና ይኸው ልክልሃለሁ። ያው ቪዲዮ አለሽ? አዎ። በአፍ አይነገርም? አይነገርም ነው እንደዚህ ባፍ ትንሽ ነገር እኮ አይደለም፣ በጣም ትልቅ ነገር ነው። አረ ቪዲዮ ነው መልክልኝ። የምን ድምጽ ነው?
ይሄ እየተባለ ያለው እኮ በጣም ብዙ ነገር ነው ማለት ይሄ ደግሞ በህግ ያስጠይቅሻል ነው የምልሽ እኮ እንደረኔ ሰገያን ያልሽው ነገር በሙሉ አንቺ ኃላፊነት በጎደለው መልኩ የተናገርሽው ነገር በሙሉ ላንቺ እንደሚያስጠይቅሽ አልገባሽም። ይሄ ነገር ደግሞ እሱ ህግም እየከሰሰ ነው እንግዲህ ያለው እንዳልኩሽ እኔ እሱ ጠበቃ ነኝ። ለዚህ ወደ አንቺ ስመጣ ደግሞ ካለ ማስረጃ አልመጣም እኮ አሁን እኮ ይኸውልሽ እኔ እኮ አሁን ስለ ህግ የማውቀው ነገር የለም። ግን እኔ ምን ማስረጃ ተገኝቶባት ምንድነው ማስረጃው? ሱመያን ሊያስጠይቅ የሚችል ማስረጃ እኔም ማወቅ ፈልጋለሁ። ሱመያ በድጋሚ አንቺ ጋር ከመጡ ማንንም እንዳታናግሪ፣ ከማንንም ጋር ግንኙነት እንዳትነጋገሪ፣ ማንንም እንዳታወሪ፣ ማንንም ሰው ማለት ነው። በመጀመሪያ ደረጃ ያለ ማንም ፍቃድ አንቺን ማናገር ማንም አይችልም። አንቺም ጠበቃ ማቆም ትችያለሽ። ከፈለገ ሰይድም ማን ጥፋተኛ እንደሆነ ይታወቃል ማለት ነው። ስለዚህ ምንም የሚያሳስበሽ ምንም የሚያጨናንቅሽ ምንም እንትን የሚልሽ ነገር የለም። እዚህ ጋር የሚያወሩት ሌላ ሲጀመር ሁለቱም ለመኖር ቤት ውስጥ የጠነሰሱ ሴራ ቢሆንስ ሰይድን አፍዝዘው አደንግዘው ቤት ውስጥ ለመኖር እኔ ሰለቸኝ ውጭ መኖር እያለች ነው። አረ ሳቄናልኝ ሳቄናልኝ። እንደዚህ አይነት ሙድ አለ እንዴ? እቺ ሙድ ለማሙድ እንዴ? ሙድ እያያዛችሁ ቢሆንስ? ደግሞ ሙድ እያያዛችሁ ሊሆን ይችላል። ምክንያቱም የምታወራው ቺኛዋ እንደዚህ ጠበቃ ነኝ፣ እንደዛ ነኝ፣ ወደዚህ ነኝ፣ ወደዛ ነኝ፣ የሰይድ ጠበቃ ነኝ፣ የዛች ጠበቃ ነኝ። ሰይድ የማያውቀው ታሪክ እኮ ነው። አሁን የሰይድ ጠበቃ ነኝ ካለች ከየት የመጣ ጥብቅና ነው? ምን አይነት ቪዲዮ ነው ብሎ ነው ያየው እንጂ እኮ ጠበቃ ሰይድ አቁም ያለው ለሱመያ ብሎ እኮ አልተናገረም። ከየት አመጣችሁ እናንተ? አቤት 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 አቤት። ሰይድ በቃ ምን እንደነካው አላውቅም፣ ምን እንዳስነኩት በቃ አፍዝዘውታል። አወራው ኖርማል ሪያክሽን የሰራውኝ እንጂ እኔ ምንም ነገር ያደረኳቸውም ነገር የለም፣ ምንም ነገር ያረኩት ነገር የለም። እንኳን ሰው ለመግደል ላስብ ይቅርና እኔ በረሮባ የምሮጥ ልጅ ነኝ እኮ። እንደዚህ የሚያደርግሽ እኮ ልጆቹን ስለማታሳዩ ነው። ስለዚህ ልጆቹን በስነ ስርዓት ብታሳዩ ኖሮ እዚህ ሁላ ነገር ውስጥ አትገቢም። ስለዚህ አሁን እኔ ላንቺ መመክርሽ ልጆቹን በሰላም እንድታሳዩ ነው። ካልሆነ ደግሞ ሚስቶቹ ያሳድጉ። ዞሮ ዞሮ አሁን ይሄ መጥሪያ ነው። እዚህ ጋር የምታየው በዚህ እንሰጥሻለሁ። አንቺ እንግዲህ የት ነው የተጠራሁት? ሰው ቀጥሮ ግን እንደዚህ መቆየት ተገቢ። በጣም ይቅርታ። እኔ በጣም ረጅም ሰዓት አስጠበቅሽኝ እኮ። አይ 10 ደቂቃ እኮ። አይ እንዴ ሌላ ስራ ትቼ እኮ ነው የመጣሁት። ስራዬ ብዬ አንቺን ጉዳይ ይዤ ነው የመጣሁት እና ሰው ማስጠበቅ ተገቢ አልነበረም። በስልክም ብዙ እንትን ስላልሽኝ ምን ነበር ማለት አንቺ ነሽ የጠራሽ ነው? ለአንዳንድ ጉዳዮች ፈልጌሽ ነበረ። እዚህ ጋር የምታያቸው ነገሮች በሙሉ እንግዲህ ስለ አንቺ አንዳንድ መረጃዎች የደረሱ መረጃዎች ናቸው። እኔ በዚህ አጋጣሚ የህግ ባለሙያ ነኝ። ሳራ እባላለሁኝ። የህግ ባለሙያ ነኝ። ከዚህ ቀደም እንግዲህ የተለያዩ ነገሮችን ስታደርጊ ነበረ። አረንም ቢስሚላህ ምን ማለት ያላቀም እዚህ ጋር የምታያቸው ናቸው። እኔ ዝም ብዬ የማወራቸው ወሬዎች አይደሉም። እኔ ምን ማድረግ ያላቀም ወላሂ እዚህ ጋር ያሉት ነገሮች ማለት ማስረጃዎቹ ሁሉም ነገር የሚታዩ ነገሮች ናቸው። እሺ አብራሪልኝ። እንደ ህግ ባለሙያነቴ ደግሞ ያው ከነዚህ ድርጊቶችሽ እንድትቆጠቢ እንደገና ደግሞ ያደረግሻቸውም ነገሮች ደግሞ በህግ እንደሚያስቀጡሽም እንድታውቂ ጭምር። አይ አይደለም። እሺ ጣውንቶችሽ ላይ የምትዝቻቸው ዛቻዎች አሉ በየቪዲዮዎቹ እያየናቸው። ኧረ እኔ እነሱ ላይ ማለት አይ ብዙ ነገር ነው እኮ አሁን እኮ ይሄ ላስረዳሽ። እሺ ማለት እኔ እነሱ እኔ ማለት እኔ ስፈጠር ዝቼባቸውም አላውቅም፣ ግን ብዝትባቸው እንኳን ኖርማል እኔ ባሌ ስለተወኝ ዝም ብዬ የምተዳደርበት ስራዬ ነው እንጂ እኔ ቢመጡ ራሱ እንደዚህ ንክች ራሱ አላደርጋቸውም። አውዝ ቢላ እኔ ምንም እኔ ዛቻ ቢሉሽ እኮ ዝም ብሎ አይነዛቻ ለመገላለው ምን ላለው የሚል አይነት ነገር አረ እኔ ገላለው ብያለሁ። መካከል ደግሞ የጠፋም ሰው አለ። ምንድነው ልታስረጅኝ ይችላል? አልገባኝም እኮ ላስረዳህ እኮ እኔ ላስረዳህ እኮ ነው። ታዲያ ቪዲዮ አለቀቀችም 4 ቀን 5 ቀን ነው እኮ እኔ በዚህ ሴራ ሰይድን ለመቆጣጠር ነው። ሶስት ሚስት ወይም ደግሞ በሱመያ ላይ እየደራረበ ያለው በልጆቹ ላይ እየደራረበ ያለው ሰይድ ነው። እሷን ምንም ሰፖርት የሚያደርግ ነገር ሳይሆን ብትፈልግ እኮ
ሀብት መካፈል ትችላለች። ከሳው ማለት ነው። ልጆቹን አልከለከለችውም ሱመያም። ልጆቹን ማየት ትችላለህ፣ የራስ ልጆች ናቸው። ግን አግባብ ባለው መልኩ ነው። ልጆቼ ምንም እንዲሆኑብኝ አልፈልግም፣ ልጆቼ ማንም እንዲነካብኝ አልፈልግም፣ ልጆችህን ማየት ትችላለህ አግባብ ባለው ብላ ተናግራለች። ልጆቹን አልከለከለችው። ስለዚህ ማስረጃ ይሄ ማስረጃ ነው ማለት ነው። አልከለከለችው፣ ግን በተንኮል እየመጡባት ስለሆነ ተንኮልን ወደ ተንኮል አልጠጋም ብላ ነው እንጂ እየሸሸች ያለችው። የምን ወንጀል የምን እንትን ያጠፋችው ለማስፈራራት እንዳፈሪ ሱመያ፣ አንድ ነገር መፍራት የለብሽም። የሚያስፈራ ነገርም የለም እንዳፈሪ። ምናልባት መጀመሪያ ላይ ስለ ህግ አላቅም ላልሽው ሊያስደነግጥ ይችላል። ህግ እኩል ነው የሚፈርደው፣ ህግ እኩል ነው የሚያስተናግደው። ህግ ለማንም ሰው አያዳላም። ህግ እኩል ነው። አንድ ሰው ወንጀል እንኳን ቢሰራ ተጠርጣሪ ነው እንጂ የሚባለው ወንጀለኛ ነህ ተብሎ አይደመደምም። ከተሳሳትኩ አርሙኝ። አንድ ሌባ ሲሰርቅ እንኳን እጅ ከፍንጅ ካልተያዘ በስተቀረ ሰርቋል ብሎ ሰው ቢጠቁምበት ተጠርጣሪ ነው እንጂ ሰርቋል ሌባ ነው ሊባል አይችልም። ህግ አይፈቅድም። ስለዚህ የትኛውም ህግ በኢትዮጵያ ላይ ደስ የሚለው ነገር እኩል ነው የሚፈርደው። ምስካሪ የሚባል ነገር አለ፣ መከላከያ የሚባል ነገር አለ፣ ብዙ ነገር አለ። ህግ በጣም ደስ ይላል። ህግ ማለት ዝም ብሎ ብድግ ብሎ አይፈርድም። ስላስፈራራሽ ምናምን ምንም ያደረግሽው ነገር እንደሌለ ኮንፊደንስ ይኖርስ። አንቺ ደግሞ ጀግና ነሽ ሱመያ፣ አንቺ ጀግና ነሽ። ምንም ያደረግሽው ነገር ስለሌለ በዚሁ ቀጥይ፣ ምንም እንዳትደነግጪ። የሚያስደነግጥ ነገር የለውም። ውድና የተከበራችሁ ቤተሰቦች ተረጋጉ። ለጥቅም ስትል ነው እንደዚህ ተንኮል እየሰሩ ያሉት ይመስለኛል። ሲመስለኝ ተንኮል አስበው ነው ይሄንን ነገር የጠነሰሱት። ይታወቃል ደግሞ አንድ ነገር እንዳፈሪ፣ አንድ ነገር ሱመያ ማለት ነው። እናንተም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ሰላማችሁ በያላችሁበት ብዝት ብዝት ስትይበል ሰላም ነው።